ሺህ ብር አብርሽ ተላከለት ከማዳም ቅመሞች አሰባስበው እርዳታ ይሁን ስጦታ ራሱ ግራ ገብቶኛል። 500 ሺህ ብር ተልኮለታል ብላችኋል። እኔ ደግሞ እግዚአብሔር እንደሚያውቀው አይደለም 500 ሺህ ብር 1 ሺህ ብር እጄ ላይ የገባ ነገር የለም። ይህንንም ደግሞ እኛ ልከናል። ምናልባት ደግሞ በእኔ ስም እየሰበሰባችሁ ያላችሁ ሰዎች ካላችሁ አሁን 500 ሺህ ብር ያላችሁ ሰዎች ተሰብስቦም ከሆነ እባካችሁን በትህትና ጠይቃችኋለሁ 500 ሺህ ብሩን መልሱላቸው ለልጆቹ። እኔ የማንንም እርዳታ የማንንም እገዛ አልፈልግም። 500 ሺህ ብር በእኔ ስም ሰብስባችሁ ከሆነ ለእያንዳንዱ ሰው እንድትመልሱ በትህትና ጠይቃለሁኝ። ምናልባት ደግሞ በኤዲቲንግ ደረሰኝ ደግሞ አሰርታችሁ እንዳታመጡ ዋናው የባንክ ደረሰኝ ያላችሁ 500 ሺህ ብር የተላከበት አለ የምትሉ ከሆነ የባንኩን ነው የምፈልገው። ደግሞ በስልክ ኤዲት አድርጋችሁም ደግሞ አምጥታችሁ ሌላ ነገር ደግሞ እንዳትፈጥሩ 500 ሺህ ብሩን የባንክ ደረሰኝ ነው የምፈልገው። ካለ ወደ እኔ ተመላሽ ማድረግ ትችላላችሁ። ሌላው ደግሞ አብዛኛዎቻችሁ የተሸወዳችሁበት የዚህ ሰሞን አንዳንድ ነገሮችን ልንገራችሁ። የኔ አድናቂዎች አሉ። አዎ ከዛ በፊት የቲቪ ስጦታ ሰጥተውኛል፣ የሚወዱኝ የሚያደንቁኝ፣ እንዲሁም ደግሞ ልብስም ብዙ ነገር ከዛ በፊት ስጦታ ተልኮልናል። እነዛ ስጦታዎች ደግሞ የተላኩልን ከሚወዱንና ከሚያደንቁን ሳውዲ ምናምን ለምትሉ ሰዎች ሳውዲ አይደለም፣ እኛ ከዱባይም ስጦታ ተልኮልን ያውቃል፣ ከአሜሪካም ስጦታ ተልኮልን ያውቃል፣ ከለንደን ከማይላክበት ሀገር የለም። ይሄ ደግሞ አድናቆታቸውን የሚገልጹበት ስለሆነ ፍቅራቸውን የሚገልጹበት ስለሆነ ተቀብለናል። አዎ ይሄንን አልክድም። ለምን ስለሚወዱን አደረጉልን። ለምሳሌ አንድ ነገር ምሳሌ ልስጣችሁ። አሁን ቲክቶከሮች ብዙ ይሄንን ያናፈሳችሁ ቲክቶከሮችም ስለሆናችሁ ማለት ነው። አንድ ቲክቶከር ላይቭ ገብቶ አንድ የመዳም ቅመም ተነስታ አንበሳ ጊፍት ብትሰጠው የመዳም ቅመም ነኝ የሰጠው እንኳን ብላው ቢሆን ይሄ ልጅ አይ አልፈልግም ካንቺ አልፈልግም አይላትም። ለምን ጊፍት ነው አይደለ? ስለሰጠችው ይቀበላታል። አድናቆታቸውን የሚገልጹበት ስጦታ ተልኮልን ያውቃል። አዎ በካሜራ ማኒ በኩል ብዙ ጊዜ ጊፍት ተሰጥቶን ያውቃል። ሌላው እነዚህ አሁን ለምሳሌ ስጦታ ልብስ ሊሆን ይችላል፣ እንዲሁም ደግሞ